ማህበረሰባችን የድጋፍ እጅ በፈለገበት በዚያ ታሪካዊ ወቅት ፒፕል ቱ ፒፕል የመድኃኒት አቅርቦትና ማህበራዊ አገልግሎትን በማስተሳሰር የመጀመሪያውን የርኅራኄ መሠረት ጣለ። ወገን የላቀ የሕክምና እውቀትን በናፈቀ ጊዜም በኒውሮሎጂና በድንገተኛ ሕክምና ዘርፍ ቀዳሚ የሆኑ የልዩ ባለሙያ ስልጠናዎችን በመክፈት የኢትዮጵያን የሕክምና አድማስ ለማስፋት ሰራ። መመሪያችን እኛ አለንበት ላይ የደረስነው ሀገራችን ህዝባችን ስለረዳን ስለሆነ እኛ ደግሞ እዚህ ከደረስን በኋላ ላስተማረን ህዝቡ የሚቻለውን መርዳት ደግሞ እግዚአብሔር የሚወደው አካሄድና ስራ ነው በሚል ነው። ለሴት ልጆቻችን መጠለያ፣ ለትውልድ ደግሞ የታሪክ መዝገብ በመሆን የአማኑኤል ማዕከልን አቋቋምን። የኢትዮጵያን የሕክምና ቅርስም በሰነድ አደራጅተን አኖርን። ተቋሞቻችን በመከራና በወረርሽኝ በተፈተኑበት የጭንቅ ሰዓት በቆራጥነት ግንባር ቀደም በመሆን የወደሙ ሆስፒታሎችን ጠገንን፣ የፈረሱ ትምህርት ቤቶችንም መልሰን ገነባን። ዛሬ ደግሞ በዘመናዊ የደም ካንሰር ሕክምናና በሰው ሰራሽ አስተውሎት የታገዘ የጤና አገልግሎትን በማዘመን የሀገራችንን ሕክምና ወደ ዲጂታል ምዕራፍ ለማሸጋገር እየሰራን ነው። ፒፕል ቱ ፒፕል የሩብ ክፍለ ዘመን የጽናት ጉዞ ለወገናችን በሰብአዊነት ትላንት፣ ዛሬ፣ ነገም። ሰው ከተባበረ አብሮ ከሰራ የሚያቅተው ነገር አይኖርም የሚለውን ነው። አመሰግናለሁ።